ጸጉራችሁ እየተነቃቀለ ላስቸገራችሁ እንዲሁም ደግሞ ለሳሳ ከግንባራችሁ ለሸሸ ነው ዛሬ ይዤላችሁ የቀረብኩት ማለት ነው። የቀይ ሽንኩርት ውሃ አሰራር እንዲሁም ደግሞ ሽታ እንዳይኖረው ማለት ነው። እንግዲህ የቀይ ሽንኩርት ውሃ ሽታው በጣም ይከብዳል ማለት ነውና ሽታውን እንዴት ማጥፋት እንዳለብን አሳያችኋለሁ ማለት ነው። ይሄንን እንግዲህ ቪዲዮ እስከ መጨረሻው ይመልከቱ አሰራሩን ማለት ነው። አብራችን ቆዩ። መልካም ጊዜ ይሁንላችሁ። መልካም እንግዲህ ሽንኩርት ይልጫለሁ እናንተ እንደ ጸጉራችሁ ብዛት ማለት ነው። እንግዲህ እኔ የሚበቃኝን ያክል ነው የቆረጥኩት ያለሁት ማለት ነው። መፍጫ ያስፈልገናል። በነገራችን ላይ ትልቁ መፍጫ ቢኖራችሁ ይመረጣል። በዚህኛው በጣም ድቅቅ ነው የሚልባችሁ ማለት ነው። እኔ ትልቁ ስለተበላሸ በዚህ ነው የፈጨሁት ማለት ነው። እና ስፈጨው በጣም ነው ድቅቅ ብሎ የተፈጨው ማለት ነው። ምክንያቱም በጣም ድቅቅ ብሎ ሲፈጭ ራሱ ሽንኩርቱ ልክ እንደ ማክስ ይሆናል ማለት ነውና ውሃውን ብቻ ስለሚፈለግ ተለቅ ያለው መፍጫ ካላችሁ በዛ ብትፈጩት መልካም ነው። መልካም እኔ ውሃ ጠብ አደርግበታለሁ ግዴታ ነው። ውሃ ካላደረግንበት ደግሞ ማሽኑ ሊቃጠል ስለሚችል ትንሽዬ ውሃ ጠብ አድርግበታለሁ ማለት ነው። እንዲሁም ደግሞ ድቅቅ አድርጋችሁ ከትፋችሁ መሆን ይኖርበታል ማለት ነው። እንደውም እዚህ ጋር ደግሞ በማጥለያ ነው እኔ የተጠቀምኩት። እናንተ በጨርቅ መጠቀም ትችላላችሁ። ጨርቅ ካላችሁ በደንብ የሽንኩርቱ እንትን ወደ ውስጥ እንዳይገባ ከፈለጋችሁ በጨርቅ ማጥለት ትችላላችሁ ማለት ነው። እኔ ግን በማጥለያ ነው እንትን ያልኩት ማለት ነው ስለፈለኩት። እንደምታዩት እንደዚህ ወጥቶልኛል። ይሄንን በንጽህና ከሰራችሁት ወጥ ምናምን ልትሰሩት ትችላላችሁ ማለት ነው። ማለት አጥባችሁ ምናምን ከሆነ ማለት ነው። ስለዚህ ይሄንን ጁስ ሰጥቶኛል። እንግዲህ ቀይ ሽንኩርት በፋይበር እና በፖታሺየም የበለጸገ ነው። እንዲሁም ደግሞ በቫይታሚን ቢ እና በቫይታሚን ሲ የበለጸገ ነው ማለት ነው። እንግዲህ ነጭ ሽንኩርት ቀይ ሽንኩርት እጅግ በጣም ባለብዙ ጥቅም ነው። ጸጉራችን ለሳሳ፣ ጸጉራችን ለሚረግፍ፣ ፎረፎር ለሚያስቸግረን እጅግ በጣም ተመራጭ ነው ማለት ነው። በተለይ ደግሞ ነው የምጠቀመው ዛሬ በዘይት ዘይቱን ነው ማለት ነውና ሞር ደግሞ ጸጉራችን እንዲለሰልስ፣ እንዲያድግ፣ ብዛት እንዲኖረው እንዲሁም ደግሞ ፎረፎር ካለብን ደግሞ ፎረፎሩንም ለማስወገድ ጥሩ ነው ማለት ነው። በዘይት ዘይቱን አድርጌ ነው የምጠቀመው ማለት ነውና ሞር ደግሞ ከዘይት ዘይቱን ጋር ብንጠቀመው እጅግ በጣም ተመራጭ ነው ማለት ነው። እንደምታዩት ዘይት ዘይቱን አዘጋጅቻለሁኝ። አብሬ እቀላቅለዋለሁኝ ማለት ነውና እያንዳንዳቸው የራሳቸው ጥቅም ስላለ በጣም አሪፍ ነው። በተለይ ደግሞ ፎረፎር ላለብን ትንሽዬ ሎሚ ጠብ አድርጉበት። በዛውም ደግሞ ሽታውን ይገታልናል የሽንኩርቱን ሽታ ማለት ነው። እንግዲህ ሽንኩርት በጣም ነው በዛ ላይ ደግሞ ያቃጥላል። እንደዚህ ስንፈጭ ምናምን በጣም ነው የሚያቃጥለው ማለት ነው። ሰው ሎሚ ትንሽ ጠብ አድርጉበት። በዛውም ለፎረፎርም በጣም ጥሩ ነው። እንዲሁም ደግሞ ለጸጉር እድገት፣ ለጸጉር ለስላሴ በጣም ጥሩ ነው ማለት ነው። ጸጉራችን ለሚረግፍ ይሄ በአንድ ጊዜ ብቻ ተጠቅማችሁት የሚመጣ እንትን የለም። በተደጋጋሚ ስትጠቀሙት ነው ለውጥ የሚያመጣላችሁ ማለት ነው። ለምሳሌ አሁን ይሄን ሽንኩርትና ዘይቱን ቢያንስ 3 ወር በሳምንት እናንተ በታጠባችሁበት ጊዜ በሳምንትም ታጠቡ፣ በሁለት ሳምንትም ታጠቡ። ሁል ጊዜ ከተጠቀማችሁት ያለ ማቋረጥ ለ3 ወር ለ4 ወር ከዛ በኋላ እናንተ ለውጡ ማየት ትችላላችሁ ማለት ነው። የጸጉር እድገትን ያፋጥናል። እንግዲህ የሽንኩርት ጭማቂ የጸጉራችንን ቆዳ ስንቀባ የደም ዝውውርን በማቀላጠፍ ፈጣን የጸጉር እድገት እንዲኖረን ያግዘናል ማለት ነው። እንዲሁም ደግሞ የጸጉር ዘለላው እንዲወፍር ያደርግልናል ማለት ነው። እንግዲህ ጸጉራችንን በተለያዩ ውህዶች ስንንከባከባቸው የማያድግበት መንገድ የለም። በዛ ላይ ደግሞ ሙቀትም ስለሆነ ተሸፍነንም ደግሞ በሻርፕ ስለምንል ጸጉራችን ይጎዳል ማለት ነው። ስለዚህ በምንታጠብበት ጊዜ እንደዚህ ውህዶችን መቀባት ግዴታ ይለናል ማለት ነው። በተለይ ሽንኩርትን ቢያንስ በ2 ሳምንት አንዴ ወይም ደግሞ በሳምንት አንዴ መጠቀም ትችላላችሁ ማለት ለውጡን ለማየት ነው። ይሄንን ግን ደግሞ እናንተ አንድ ቀን ብቻ ተጠቅማችሁ በሌላ ጊዜ ደግሞ ሰንፋችሁ ከተዋችሁ ደግሞ ለውጡን አናመጣውም ማለት ነው።
ግዴታ በተከታታይ ስንጠቀመው ነው ውጤቱን የምናየው ማለት ነው። እንግዲህ ጸጉራችን በተለያዩ ነገሮች ይረግፋል፣ እንዲሁም ደግሞ እየሳሳ ይሄዳል። በተለይ ደግሞ ስለሚነቃቀል ጸጉራችን ግዴታ ነው ማለት። ስለዚህ እዚህ ጋር ቀረፋ አረግበታለሁኝ። ቀረፋ ግዴታ ነው ማለት ነው። ቀረፋ ግዴታ ነው ሳይሆን ሽታውን እንዲገታው ነው። እናንተ በጣም እንትን የሚላችሁ ከሆነ የተወሰነ የሽንኩርት ጭማቂውን ወስዳችሁ ከቀረፋ ጋር የተወሰነ አንተክተካችሁ ከዛ ቀላቅላችሁ እንትን ማለት ትችላላችሁ። እኔ ግን ፈጭቼ ስላቆየሁት ዘብዝፌ አቆየሁት ማለት ነው። ከቀረፋው ጋር የቀረፋው ሽታ ወደ ሽንኩርቱ እንትን እንዲል ማለት ነው። ሽንኩርቱን ውሃ የተወሰነ ያጠፋልናል ማለት ነው። እንዲሁም ደግሞ የቅርንፉድ ውሃ ነበረኝ። የቅርንፉድ ውሃም ቀላቅዬበታለሁ ማለት ነው። ምክንያቱም ስንቀባው ሽታው በጣም የገነነ ስለሚሆን ማለት ነው። እንዲሁም ደግሞ አለርጂክ ላለብን ደግሞ ሽታው እንትን ሲለን ጥሩ ላይሆን ስለሚችል ስለዚህ እንደዛ አድርጋችሁ ተጠቀሙት ማለት ነው። እንግዲህ ስንቀባው ደግሞ የጸጉራችንን ቆዳ በደንብ አድርገን ማሳጅ ማድረግ ይኖርብናል ማለት ነው። እንግዲህ ማሳጅ ማለት በጣም ጥሩ ነው። የቆዳችን የደም ዝውውር እንዲቀላጠፍ ያደርጋል ማለት ነው። ቢያንስ እንደዚህ ስንጠቀም ሳይሆን ዘይት ስንቀባም ራሱ ጸጉራችንን ማሳጅ ማድረግ እጅግ በጣም ብዙ ጥቅም አለው ማለት ነው። እንደምታዩት እንግዲህ በደንብ አድርጌ እየቀባሁኝ ማሳጅ አድርገዋለሁኝ ማለት ነው። እና ከታጠባችሁ በኋላ ደግሞ እናንተ የሚመቻችሁን ቅባት በተለይ ደግሞ ጭቃ ቅባት ዛላውን መቀባት ይኖርባችኋል ማለት ነው። እንግዲህ ባለፈው ብዙ ጥያቄ የተጠየቅኩት አለ። በቀጣዩ ቪዲዮ ይዤ እቀርባለሁ ማለት ነው። እንግዲህ ከታጠብሽ በኋላ ምንድነው የምትጠቀሚው የሚለው እኔ ብሉ ማጅ ነው የምጠቀመው። ብሉ ማጅ አጠቃቀሙን ደግሞ ይዤላችሁ እቀርባለሁ ከታጠብኩ በኋላ ማለት ነው። ቪዲዮ ሰራላችኋለሁ። ብሉ ማጅ እንግዲህ በጣም ብዙ ጥቅም አለው። በጣም ለኔ ጠቅሞኛል። በእርግጥ ለኔ የጠቀመኝ ለእናንተም ይጠቅማችኋል ማለት አይደለም። ግን ደግሞ ብሉ ማጅ ጫፍ መንታ እንዳይወጣ ያደርጋል፣ እንዳይሰነጠቅ ያደርጋል፣ እንደ ድርቅ ያደርግልናል ማለት ነው። ስለዚህ ከታጠባችሁ በኋላ ደግሞ በደንብ አድርጋችሁ ማሳጅ እያደረጋችሁ በዘይት ይስማማችሁን ዘይት ጫፍጫፉን ደግሞ ጭቃ ቅባት እየቀባችሁ ማሳጅ አረጋችሁ ለ4-5 ቦታ ከሰራችሁት በጣም አሪፍ ነው ማለት። ስለዚህ ሽንኩርቱ እንደምታዩት እናንተ መቀባት በሚመቻችሁ እቃ ማድረግ ትችላላችሁ። እኔ በዚህ ስለሚመቸኝ ለመቀባትም እንደዚህ ነው የተጠቀምኩት ማለት ነው። እና ቀይ ሽንኩርት ከዘይቱን ጋር ተጠቀሙት። በጣም ቆንጆ ነው። ጸጉራችን ለሳሳ ከግንባራችን ለሸሸ እጅጉን ተመራጭ ነው። እንዲሁም ደግሞ ፎሮፎር ካለባችሁ ደግሞ ቢያንስ በሳምንት አንዴ ወይም ደግሞ በ2 ሳምንት አንዴ እናንተ በታጠባችሁበት ጊዜ መጠቀም ትችላላችሁ ማለት ነው። እንግዲህ እንዲሁም ደግሞ የቅርንፉድ ውሃ ደግሞ ዘፍዝፋችሁ ከታጠባችሁ በኋላ በሱ ንክር ብላችሁ ብትወጡ በጣም አሪፍ ነው። እንግዲህ ያው የቅርንፉድ ውሃ አሰራሩን ከዚህ በፊት ሰርቼላችኋለሁ። ከታጠባችሁ በኋላ በሱ መለቃለቅ፣ በቅርንፉድ ውሃ ከተለቃለቃችሁ በኋላ ደግሞ አለመታጠብ። ያው ቅርንፉዱ ሽታ ስላለው ማለት ነው። ሽታው ደስ የሚል ነው። ያን የሚያስጠላ ሽታ አይደለም። አትታጠቡት ማለት ነውና ጸጉራችሁን በደንብ አድርጋችሁ ተንከባከቡት። የሴት ልጅ ውበቷ ጸጉሯ ነው ይባላል እና ጸጉራችሁን ከተንከባከባችሁት ያድጋል። የማያድግበት መንገድ የለም። እኔን እመኑ። ለ3 ወር ሳታቋርጡ የሽንኩርትና የዘይቱን ውህድ ብትጠቀሙ ጸጉራችሁን ለውጡን ታዩታላችሁ ማለት ነው። በተለይ ግንባራችሁ በደንብ ማሳጅ እያደረጋችሁ መሀሉን ማድረግ ትችላላችሁ። አሁን ደግሞ እንደምታዩት እኔ ተቀብቼ ጨርሻለሁኝ። ውሃው በጣም እየተንጠፈጠፈ አስቸግሮኝ ነበርና እንደዚህ በፊስታል እናንተ ባላችሁ ከአማዞን የሚጠለባለ ኪስ እንደዚህ ኮፍያ እንትን የሚል እሱን መጥለብ ትችላላችሁ። እኔ ለጊዜው ይሄ ነው ያለኝ። በዚህ እንትን አድርጌዋለሁ። በጣም አስቸግሮኝ ነበረ ውሃ እየፈሰሰብኝ ማለት ነውና ትንሽ እንትን ይላል። ስለዚህ ያው እኔ ደግሞ ቀረፋ ስላረኩበት ትንሽ ሎሚ ስላረኩበት ሽታ ብዙም አይደለም። ከዛ ከላይ ደግሞ ደርቡበት። እንደዚህ ውሃ እየፈሰሰ ካስቸገራችሁ ደግሞ ፎጣ ነገር አድርጋችሁ እንደዚህ ሌላ ሻርብ ጨምሩበት። እንደምታዩት በእንደዚህ አይነት መልኩ
እና እንደዚህ ተጠቀሙት። ነጭ ሽንኩርትና ዘይቱን እጅጉን ተመራጭ ነው ለፀጉራችሁ እድገት፣ ለፎረፎር፣ ለሳሳ ፀጉር፣ ለብዛት በጣም ጥሩ ነው ማለት ነው። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ